ሰላም እንዴት ናችሁ? ውድ የቴክ ሀበሻ ዩቲዩብ ቻናል ቤተሰቦች እንኳን ወደዚህ ቻናል በድጋሚ ተመልሳችሁ መጣችሁ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮአችን ላይ እንግዲህ ርዕሱ ላይ እንዳያችሁት ፕሮግራሚንግ በአማርኛ መማር ለምትፈልጉ ይላል። ይህን ቪዲዮ የከፈታችሁ በብዛት ፕሮግራሚንግ ምን እንደሆነ ታውቃላችሁ ብዬ ተስፋ አድርጋለሁ። ነገር ግን ማታውቁ ካላችሁ ስለ ፕሮግራሚንግ አጠር ያለች ዴፊኒሽን ልንገራችሁ። ፕሮግራሚንግ ወይም ደግሞ በሌላ ስሙ ኮዲንግ ብለን ልንጠራው እንችላለን። ፕሮግራሚንግ ማለት ለኮምፒውተራችን የሆነ ስራ ወይም የሆነ ተግባር እንዲፈጽምልን የሚያደርግ የኮዶች ወይም ደግሞ የመመሪያዎች ስብስብ ፕሮግራሚንግ ወይም ኮዲንግ እያልን እንጠራዋለን ማለት ነው። ታዲያ ፕሮግራሚንግ ላንጉጆች ብዙ አይነት አሉ። ለምሳሌ እንደ HTML፣ CSS፣ JavaScript፣ C++፣ Python፣ ጃቫ በጣም ብዙ ናቸው። ከነዚህ ውስጥ ዋነኞቹን ጠቅሼላችኋለሁ። ታዲያ ፕሮግራመር ለመሆን የምትፈልጉ ከሆነ በአማርኛ የሚያስተምራችሁን ዛሬ ቪዲዮ ላይ ጠቁማችኋለሁ ማለት ነው። በፕሮግራሚንግ ዌብሳይቶችን መስራት እንችላለን፣ አፕሊኬሽኖችን መስራት እንችላለን፣ ስለ AI መማር እንችላለን፣ ማሽን ለርኒንግም አለ። ስለዚህ የፈለጋችሁት ነገር በሙሉ አለ ማለት ነው። ኮምፒውተር ሳይንስ ወይም ደግሞ ሶፍትዌር ኢንጂነሪንግ መማር የምትፈልጉ ከሆነ በዛሬ ቪዲዮአችን የሚጠቅም ቪዲዮ ነው ይዤላችሁ የመጣሁት። ይሄ ቪዲዮ እንደሚጠቅማችሁ አልጠራጠርም። ስለዚህ እስኪ ለዚህ ቪዲዮ ላይክ በማድረግ ቪዲዮን እንጀምረዋለን። በተረፈ ግን ወደ ቪዲዮ እንገባለን ማለት ነው። እሺ፣ የምጠቅማችሁ ዌብሳይት ያዮቤ ይባላል። learn.yayobe.com ብላችሁ ማግኘት ትችላላችሁ። እዚህ ጋር ጽሁፉ ላይ እንደምታዩት learn ቴክኖሎጂ ኢን አምሃሪክ ላንጉዌጅ ይላል እና እዚህ ጋር ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም እንዳልኳችሁ learn.yayobe.com ብላችሁ ማግኘት ትችላላችሁ ማለት ነው የዚህን ዌብሳይት። እና እዚህ ጋር እንደምታዩት ማንበብ ትችላላችሁ። ይህ ድረገጽ የተዘጋጀው ቴክኖሎጂን በቀላሉ ተምረው ስራ ላይ እንዲጠቀሙበት ታስቦ ነው። ምናልባትም መክፈል የማይችሉ ከሆነ ወይም ተማሪዎች ከሆናችሁ በቅናሽ ዋጋ ወይም በነፃ እንድታገኙ ኢሜል ያድርጉልን። በተለይም ኢትዮጵያ ባሉ ተቋማት ለምትማሩ ተማሪዎች ስልካችሁን ከላካችሁልን ኮዱን በዚያ በኩል እንልክላችሁና በነፃ መጠቀም ትችላላችሁ ይላል። ስለዚህ እዚህ ጋር እንደምታዩት በነፃ ለማግኘት ኢሜል ያድርጉልን ነው የሚሉ። ስለዚህ ከራሱ ከዌብሳይቱ መጠቀም የምትፈልጉ ከሆነ እኔም ማሳያችሁ ሌላ ሜትድ አለ። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። ኮርሶችን ለማግኘት ወርታች ይጎቱትና ይመልከቱ ይላል እና በነፃ ለማግኘት ከፈለጋችሁ እዚህ ኢሜል አድሬስ ላይ ኮንታክት ማድረግ ትችላላችሁ። ያዮዌ ወይም ዮሴፍን ማለት ነው። እዚህ ጋር እንደምታያቸው ኮርሶች አሉ። ፐርቼዝ የሚደረጉ ኮርሶች ናቸው። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ማሳያችሁ ቦታ አለ እነዚህን ኮርሶች በነፃ የምታገኙበት ማለት ነው። እንደምታዩት SQL አለ፣ SSRS አለ። እንደምታያቸው C# አለ። $20 ነው ኮስት የሚያደርጉት ማለት ነው። እና ለነሱም ብንፈልግ እንኳን መክፈል ብንፈልግ እንኳን ክሬዲት ካርድ ስለሚያስፈልገን ያስቸግረናል ማለት ነው። ስለዚህ ኮንታክት አድርጉት ወይም ደግሞ ሌላኛውን አማራጭ አሳያችኋለሁ። እዚህ ጋር እንደምታዩት ጃቫስክሪፕት አለ፣ ሪያክት JS አለ፣ ኢንትሮዳክሽን ቱ ኮምፒውተር የሚልም የራሱ ኮርስ አለ። ፐርቼዝ ማድረግ የምትችሉ ከሆነ ፐርቼዝ ማድረግ ትችሉና ከዚህ ላይ በልኪ ባልሆነ መንገድ መጠቀም ትችላላችሁ ማለት ነው። እዚሁ ላይ ደግሞ HTML መማር የምትፈልጉ ከሆነ አንድ ፍሪ ኮርስ አለ። ሳይን አፕ አድርጋችሁ ይሄንን ኮርስ ማግኘት ትችላላችሁ። HTML መማር የምትፈልጉ ከሆነ እዚህ ጋር እንደምታዩት HTML ዙም ሚቲንግ የሚል አለ። ሙሉ ኮርስ ናቸው በእርግጥ። ስለዚህ እናንተ ሳይን አፕ አድርጋችሁ መጀመር ትችላላችሁ ማለት ነው። እዚህ ጋር ኢንሮል ኢን ኮርስ ፎር ፍሪ የሚለውን ክሊክ ማድረግ ትችላላችሁ። ከዛ በኋላ ሳይን አፕ አድርጋችሁ ይህንን ኮርስ በነፃ ማግኘት ትችላላችሁ ማለት ነው። እንደምታዩት ነው። እዚህ ጋር ፉል ኔም አለ። እዚህ ጋር ደግሞ ኢሜል አድሬስ አለ። ሁሉም የሚያስፈልገውን ፎርም ሙሉና ሳይን አፕ በሉት። ከዛ በኋላ ኮርሱን ታገኙታላችሁ ማለት ነው። ይሄኛውን ኮርስ ብቻ ሌላውን የቀረውን እንግዲህ ባልኳችሁ መንገድ ማናገር ትችላላችሁ ወይም ደግሞ አሁን አሳያችኋለሁ ማለት ነው። እኔ ለምሳሌ የዚህ ዌብሳይት ፐርቼዝ የተደረጉ ኮርሶች አሉኝ። አጎቴ ሼር አድርጎኝ ነው። ውጭ የሚኖር አጎት ነው ሼር ያደረገኝ። ስለዚህ ከሱ ጋር የምንጠቀመው ማለት ነው። እና ይሄኛውን እንግዲህ አሳያችኋለሁ።
ለምሳሌ ሎጊን አድርጌ ማለት ነው በኢሜል አድሬሴ እዚህ ጋር እንደምታዩት ቅድም ያሉት ኮርሶች እንደምታዩት ተጀምረዋል ማለት ነው። ኤስኪዩኤል አለ፣ ብዙ አይነት ኮርሶች አሉ፣ የተገዙ ኮርሶች ማለት ነው። እነዚህ ኮርሶች እንግዲህ ከመግዛት የዩቲዩብ ቻናል አለው ያዮቤ ዮሴፍ የሚባል የዩቲዩብ ቻናል ማለት ነው። ስለዚህ እነዚህን ኮርሶች መግዛት የማትችሉ ከሆነ ወይም ደግሞ በኢሜል አድሬሱ አናግራችሁት ካላገኛችሁ ዩቲዩብ ቻናሉ ላይ ታገኙታላችሁ። እነዚህ ራሳቸውን ኮርሶች ነው ዩቲዩብ ቻናሉ ላይ አፕሎድ የሚያደርገው። ስለዚህ ያዮቤ ዮሴፍ ብላችሁ ዩቲዩብ ቻናሉ ላይ ሰርች ማድረጋችሁ ማግኘት ትችላላችሁ። በጣም የሚገርም አስተማሪ ነው። በዚሁ ሻውት አውት ቱ ያዮቤ። ለማንኛውም ቪዲዮስ ላይ ገብታችሁ ማየት ትችላላችሁ። በጣም ብዙ ቪዲዮዎች አሉት። 481 አካባቢ ቪዲዮዎች መሰለኝ የለቀቀው እና በጣም አሪፍ የሆኑ ቪዲዮዎች አሉት። በጣም ትማሩበት ናቸው እና እነዚህን ቅድም ያሳየኋቸውን ኮርሶች ዩቲዩብ ቻናሉ ላይ ታገኟቸዋላችሁ ማለት ነው። ስለዚህ የዛሬው ቪዲዮ ይህንን ይመስል ነበረ። ዩቲዩብ ቻናሉ ላይ ገብታችሁ ኮርሶቹ ማግኘት ትችላላችሁ፣ ወይ ደግሞ ቅድም እንዳሳየዋችሁ ዌብሳይቱ ላይ ሄዳችሁ ኢሜል አድሬሱ ላይ ኮድ እንዲሰጣችሁ ማናገር ትችላላችሁ ማለት ነው። ከዛ በኋላ ኮርሶችን በነፃ ማግኘት ትችላላችሁ። ከዛ በኋላ እናንተ ጠበቅባችሁን ነገር አድርጋችሁ ፕሮግራመር መሆን ትችላላችሁ ማለት ነው። ውድ የቴክ ሀበሻ ዩቲዩብ ቻናል ቤተሰቦች የዛሬ ቪዲዮአችን ይሄንን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁን እባካችሁ እንዳትረሱ። ለዚህ ቻናል እድገት በጣም ስለሚጠቅም ማለት ነው። ይመቻችሁ። ቻው